እንደምናችሁ እንዴት ናችሁ? ዛሬም እንደተለመደው በሌላ ርዕስ በሌላ ቪዲዮ ተገኝቻለሁ። ዛሬ ይዤላችሁ የመጣሁት አንድ ህንጻ ወይም ደግሞ ቢልዲንግ ያው ኢሙቬብል ፕሮፐርቲ መሆኑ ይታወቃል። ወይም የማይንቀሳቀስ አሴት ከሚመደቡት ውስጥ አንደኛው ቢልዲንግ ወይም ህንጻዎች ናቸው። የቤት ሽያጮችን በተመለከተ እነዚህ ህንጻዎች ከአንድ ግለሰብ ወደ አንድ ግለሰብ በሚሸጡበት ወይም በሚዘዋወሩ በትራንስፈር በሚደረጉበት ጊዜ ከሚገኝ ካፒታል ጌን ላይ ወይ ደግሞ ትርፍ ላይ በመልኩ ካፒታል ጌን ታክስ እንዴት ይከፈላል፣ እንዴት አድርጎ ካልኩሌት ይደረጋል፣ አሰራሩስ ምን ይመስላል የሚለውን ነገር በደንብ በዲቴል ለማሳያችሁ በጣም ቀላል ነው። ነገር ግን ብዙ ሰዎች ጥያቄ ያነሳሉ በዚህ ጉዳይ ላይ። አንዳንድ ሰዎች ሲያሳሱ አይቻለው ያው ካልኩሌሽን ሲሰራ ማለት ነው ታክሱ ላይ። ዛሬ የኢትዮጵያን ታክስ ፕሮክላሜሽን ላይ ያለው የካፒታል ጌን የካልኩሌት በሚደረግበት ጊዜ እንዴት አድርጎ ይደረጋል የሚለውን በአዋጁ መሰረት በደንብ አድርጌ ያሳያችኋለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ። እንግዲህ ቀጥታ ወደ ርዕሳችን ስንገባ ምንድነው ካፒታል ጌን ታክስ ወይም የካፒታል ሀብቶችን በማስተላለፍ የሚከፈል ግብር ማለት ምን ማለት ነው ካልን ካፒታል ጌን ሲጀምር ራሱ ማለት ነው አንድን አሴት በሚሸጡበት ጊዜ የተገዛበት ዋጋ አለ። ልክ እናንተ ደግሞ ስትሸጡ ትርፍ ካተረፋችሁ ጌን ነው የሚባለው ትርፍ የምንለው ማለት ነው። ስለዚህ ከሱ ላይ የሚከፈል ታክስ ነው። እንግዲህ ይሄ ጌን የሚገኘው ከምንድነው ካፒታል የተባለው ከካፒታል እቃዎች ላይ ወይም ደግሞ ይሄ ሎንግ ተርም አሴት ከምንላቸው እንደ የቢልዲንግ ሊሆን ይችላል፣ ኢሙቬብል ፕሮፐርቲዎች ሊሆን ይችላል፣ ቦንዶች፣ ሼሮችን እነዚህ ነገሮች መጠቅላላ ያካተተ ነው ማለት ነው። ስለዚህ የካፒታል ሀብት ሽያጭ በመፈጸምና በማስተላለፍ ከተገኘ ጥቅም ላይ የሚከፈል ምንድነው ግብር ወይም ታክስ ነው ማለት ነው። ይሄ ካፒታል ጌን ታክስ የሚባለው ማለት ነው። ስለዚህ እናንተ አንድ ህንጻ ኑሯችሁ ብታስተላልፉ ከዚህ ህንጻ ላይ መጀመሪያ የገዛችሁበት ዋጋ አለ። ልክ ደግሞ ስትሸጡ የምታገኙት አለ። በዚህ መሃል ላይ ዲፈረንስ ወይም ጌን ካለ የሚከፈልበት አሰራር ነው ማለት ነው። እሱን ራሱን የቻለ መመሪያ ያለው ከመመሪያው ላይ ተነስቼ ነው እንግዲህ በመልኩ ይሰራ በምሳሌ ነው ማሳያችሁ። እስከመጨረሻው አብራችሁ ቆያችሁ። ምሳሌዎች አሉ። ትንሽ አንዳንድ ነገሮችን ያው በረምብ ካላያችሁ ውስብስብ ስለሚሆንባችሁ ከመነሻው ጀምሮ እያንዳንዱ ዲቴል የማሳያችሁን ስኪፕ ሳታደርጉ ሳታሳልፉ ቪዲዮ እንድታዩ ጋብዛችኋለሁ ማለት ነው። ቀጥታ ወደ እንትኑ ስገባ እነዚህ አጠቃላይ የካፒታል ጌን የሚከፈልባቸውን ለታክስ ፐርፐስ ሲባል በሁለት መልኩ ነው የሚከፈለው። የመጀመሪያው ክላስ ኤ የሚባለው ወይም ደግሞ ሲሆን ሁለተኛው ደግሞ ክላስ ቢ የሚባለው ነው። ክላስ ኤ የሚመደበው እነማን ነው? ኢሙቬብል አሴት ቅድም እንዳልኳችሁ ኢሙቬብል ሲባል የማይንቀሳቀስ ንብረት ማለት ነው። ስለዚህ በአጠቃላይ እናንተ እነዚህን የኢሙቬብል አሴት እጃችሁ ላይ ኖሮ ወይ ደግሞ አሴት ንብረቶች እጃችሁ ላይ ኖሮ ኦነርሺፕነቱን በመታስተላልፉበት ጊዜ ከገዛችሁትና ልክ ሲሸጡ መሀል ላይ ጌን ትርፍ ካለ የሚከፈለው የታክስ አይነት ካፒታል ጌን ታክስ ይባላል ማለት ነው። ስለዚህ በምን ውስጥ የሚካተተው ክላስ ኤ ወይም ክላስ ኤ ውስጥ ወይም ክላስ ኤ ታይፕ ውስጥ የሚካተቱ ይሆናሉ ማለት ነው። ስለዚህ ክላስ ኤ ውስጥ የሚካተቱ ደግሞ የሚባሉት ቅድም እንደነገርኳችሁ ማንኛውም ኢሙቬብል ማይንቀሳቀሱ ንብረቶችን እንደዚሁም ደግሞ ምን ያካትታል? ማይኒንግ ኤንድ ፔትሮሊየም ራይትን ሊሆን ይችላል ንብረትነት መያዝን ይመለከታል። ወይ ደግሞ ማይኒንግ ኦር ፔትሮሊየም ኢንፎርሜሽንም ራሱ እንደ አሴት ስለሚወሰድ እነዚህ አይን ንብረቶችን የምታስተላልፉ ኢንፎርሜሽን ለምሳሌ ማይኒንግ ፔትሮሊየም ኢንፎርሜሽን እጃችሁ ላይ ያለ አሴት ነው። እነሱን በምታስተላልፉበት ሰዓት ላይ ጌን ካለ ምን ትከፍላላችሁ? የክላስ ኤ ታይፕ ውስጥ የሚካተት ስለሆነ በክላስ ኤ ደግሞ የሚካተተው ምን አይነት ታክስ ነው የሚለውን በኋላ እያየን እንሄዳለን ማለት ነው። ግን አንድ ኤክሰፕሽናል የሚያስቀምጠው ነገር እንግዲህ አንዱ ምንድነው ቢልዲንግ እንደምታውቁት ኢሙቬብል አሴት ነው፣ ከማይንቀሳቀሱ ንብረቶች ውስጥ አንዱ ነው። ስለዚህ ሁሉም ህንጻዎች ምንም እንኳን ኢሙቬብል አሴት ወይ የማይንቀሳቀሱ ንብረት ቢሆኑም እንኳን ምን አይከፈልባቸውም ካፒታል ጌን የማይከፈልባቸው ህንጻዎች አሉ። ለምሳሌ ምን አይነት ህንጻዎች ነው አዋጁ በግልጽ የሚያስቀምጠው ኤክሰፕሽናል ብሎ የሚያስቀምጠው if the building is held and wholly used in the private residence for 2 years prior to the disposal of the asset አሴቱ ከመሸጡ 2 ዓመት ከመሸጡ በፊት 2 ዓመት በመኖሪያነት ለኮመርሻል ሳይሆን በሞራ ፕራይቬት ሬዚደንስ ሆኖ ካገለገለ ያ ቢልዲንግ እንደምንድን አይቆጠርም፣ እንደ ኮመርሻል ቢልዲንግ ስለማይቆጠር ምን አይጠበቅበትም ካፒታል ጌን ታክስ መክፈል ግዴታ አይገደድም ማለት ነው። ሄንስ ኖ ሳብጀክት ቱ ካፒታል ጌን ታክስ ብለን ነው የምናከተው። ስለዚህ ኤክሰፕሽናል ያስቀመጠ ነው። ሁሉም ቢልዲንግ ወይም ደግሞ ህንጻዎች ኢሙቬብል አሴት ስለሆኑ ብለን ካፒታል ጌን ልንጠይቅባቸው አንችልም ማለት ነው። ስለዚህ እንደዚህ ክላስ ኤ ውስጥ የሚካተቱ ቅድም ያነሳናቸው በጠቅላላ ማለት ነው ካፒታል ኤ ክላስ ኤ ውስጥ የሚካተቱ ካፒታል ጌን ታክስ ሬታቸው ስንት ነው? 15% 50% ነው ማለት ነው። ታክሰብል አሴት ኢዝ 50% ነው ማለት ነው። ምናቸው ካፒታል ጌን ታክሳቸው ዝም ብሎ አለ ምክንያት አይደለም። አዋጁ ክላስ ኤ እና ክላስ ቢ ብሎ ሲያስቀምጥ ምክንያት አለው ብያቸዋለሁ ቅድም። የሁለቱም የክላስ ኤ ታይፕ ውስጥ የሚካተቱ አሴቶች የታክስ ሬት አማውንታቸውና ክላስ ቢ ታክሰብል አሴቶች የታክስ ሬታቸው በጣም ስለሚለያይ ነው ሁለቱን ከፋፍሎ ያስቀምጠው። ሁለተኛው ክላስ ቢ ታክሰብል አሴት የምንላቸው እነማን ናቸው?
እንደ ሼር ቦንድ ሽያጮች ካሉ እነዚህ ሼር ገዝታችሁ ወይም ቦንድ ገዝታችሁ ልክ በሚሸጡበት ሰዓት ላይ ጌኖች ካሉ ወይም ትርፎች ካሉ እንዴት ይሰራል ራሱን የቻለ ካልኩሌሽን ፎርሙላ አለው። እሱን በኋላ በምሳሌ ስለማሳያችሁ አብራችሁን ቆዩ። እነዚህን ሼሮችን ቦንዶች በሚሸጡበት ሰዓት ላይ ጌን ካለው ካፒታል ጌኑ እንደ ክላስ ኤ 15% ሳይሆን የዚህኛው ካፒታል ጌን ታክስ ሬቱ ስንት ነው የሚሆነው? 30% ነው። ስለዚህ ሁለቱ በጣም ዲፍረንሳቸው ኦልሞስት 50% ዲፍረንስ አላቸው ማለት ነው። ስለዚህ ሁለት አይነት የካፒታል ጌን ታክስ ሬቶች እንዳሉ ማወቅ ያስፈልጋል። 15% እና 30%። 15% ላይ የሚያርፈው ክላስ ኤ ውስጥ የሚካተት ማንኛውም አሴት ሲሆን ክላስ ቢ ውስጥ ደግሞ የሚካተት ደግሞ 30% እንደሆነ ማወቅ ይጠበቅባቸዋል ማለት ነው። ቀጥታ ወደ ካልኩሌሽኑ እንግባ። ካልኩሌሽኑ እንግዲህ እዚህ ጋር ቅድም እንደነገርኳችሁ ሁለት አይነት ምን አለ የካፒታል አይነቶችን ካልኩሌት የምናደርግበት ሬቶች አሉ። 15% እና 30%። ክላስ ኤ ከሆነ 15%፣ ክላስ ቢ ከሆነ 30%። ዛሬ ማሳያችሁ የክላስ ኤን 15% እንዴት አድርጎ ካልኩሌት ይደረጋል የሚለውን ነው ማሳያችሁ። እሱን ለማድረግ በጣም ቀላሉ መንገድ መጀመሪያ ምንድነው ጌን አለው የሚለውን ነገር ማውጣት ነው። ጌን ካለው ብቻ ነው፣ ትርፍ ካለው ነው ይሄ ሰውዬ ምን የሚሆነው የካፒታል ጌን ታክስን የመክፈል ግዴታ የሚሆንበት። ጌን ከሌለው ትርፍ የለውም፣ ምንም የሚከፍለው ነገር አይኖርም ማለት ነው። ስለዚህ ካፒታል ጌኑ ስታሰሉ ምንድነው የምታደርጉት? ካፒታል ጌን ኢዝ ኢኳል ቱ ኔት ሴልስ ፕራይስ። ኔት ሴልስ ማለት የተጣራ የመሸጫ ዋጋ፣ ዛሬ ላይ እናንተ ህንፃውን የሸጣችሁበት ዋጋ ሲቀነስ አጀስትድ ኮስት። አጀስትድ ኮስት ማለት ምን ማለት ነው? በኋላ እነግራችኋለሁ። በጣም ቀላል ነው አጀስትድ ኮስት ምን ማለት እንደሆነ በምሳሌ ስለማሳያችሁ አብራችሁን ከኔ ጋር ቆዩ ማለት ነው። አጀስትድ ኮስት ያ ማለት ኔት ሴልስ ፕራይስ ማለት መሸጫ ዋጋ ላይ የገዛችሁበት ዋጋ ሲቀነስ አጀስትድ ኮስት ምን ነው? የመግዣ ዋጋ ነው። ግን የመግዣ ዋጋ ራሱ አይደለም የምንወስደው። ምንድነው የምናደርገው? አጀስት ይደረጋል። እንዴት ነው አጀስት የሚደረገው? ከኔ ጋር አብራችሁን ቆዩ ማለት ነው። ኔት ሴልስ ፕራይስ ስንል ወይ ደግሞ ሀብቱ የተሸጠበት ዋጋ ማለት ነው። ኔት ሴልስ ፕራይስ ኔት ሴልስ ፕራይስ ማለት ስሙ እንደሚነግረው ሀብቱ የተሸጠበት ዋጋ። እሱ እንዴት ነው የምታደርጉት? ሴልስ ፕራይስ ህንፃውን የሸጣችሁበት ዋጋ ሲቀነስ ሴሊንግ ኤክስፔንስ። ስትሸጡ ሴሊንግ ኤክስፔንሶችን ልታወጡ ይችላላችሁ፣ ወጪዎችን ማለት ነው። አንድ ህንፃ ዝም ብሎ ተነስቶ 50 ሚሊዮን ብር ስለተባለ በ50 ሚሊዮን ብር ሙሉ ሙሉ ተሽጦ ቁጭ አይልም። ምክንያቱም ምን ወጪዎች አሉ? ሴሊንግ ኤክስፔንሶች፣ የመሸጫ ዋጋዎች፣ የመሸጫው ለምሳሌ ደላላ ከፍሎ ይችላሉ፣ ዋቴቨር ሌላም ነገሮች ኤክስፔንሶች ሊኖሩ ይችላሉ፣ አድሚኒስትሬሽን ኤክስፔንሶች ማለት ነው። እነዚህ ሴሊንግ ለመሸጥ ያን ህንፃ ለመሸጥ ያወጣችሁበትን ሴሊንግ ኤክስፔንሶችን ከምን ላይ ትቀንሳላችሁ? ህንፃውን ከሸጣችሁበት ሴሊንግ ፕራይስ ላይ ስትቀንሱ ምን ታገኛላችሁ? ኔት የተጣራ ሀብቱ የተሸጠበት እናንተ እጅ ላይ የደረሰው ትክክለኛ ሀብቱ የተሸጠበት ዋጋን አገኛችሁ ማለት ነው። ሌላው ደግሞ አጀስትድ ኮስት ነው። አጀስትድ ኮስት ማለት ቅድም እንደነገርኳችሁ ምንድነው ይሄ ማለት አጀስትድ ኮስቱን ምን ማለት ነው? አጀስትድ ኮስት ማለት የመግዣ ዋጋ ሆኖ እንግዲህ ጌን የሚባለው ምን ማለት ነው? ካፒታል ጌን አተረፋችሁ ማለት ኔት ሴልሱ የሸጣችሁበት ሲቀነስ አጀስትድ ኮስት የገዛችሁበት ማለት ነው። ይሄ አጀስትድ ኮስት ያልኩበት ለምንድን ነው? አጀስት ስለሚደረግ ማለት ነው። ብዙ ነገር ፋክተሮች ስላሉ አንደኛው ፋክተር ምን ኢንፍሌሽን ፋክተር ነው። ዛሬ ላይ እናንተ እዚህ ጋር 80 ሚሊዮን ብር የሚሸጡትን ቢልዲንግ ህንፃ የዛሬ 20 ዓመት የገዛችሁት የዛሬ 10 ዓመት የገዛችሁት በ10 ሚሊዮን ብር ቢሆን 10 ሚሊዮን ብር ቢሆን ዛሬ 80 ሚሊዮን ሲመጣ ዝም ብሎ 80 ሚሊዮን ዋጋው ቶታሊ ንብረቱ ስለጨመረ አይደለም። የኢንፍሌሽን ፋክተር ስላለው ቀጥታ 80 ሚሊዮን ሲቀነስ 10 ሚሊዮን ብትሉ በ70 ሚሊዮን ታክስ መንግስት ሊቀበላችሁ ነው ማለት ነው። ግን እናንተ እጅ ላይ ምንም እንትን ያለ ነገር የለም። ምንድነው ዋና ፋክተሩ? ኢንፍሌሽን ፋክተር ስላለ አጀስት መደረግ አለበት። ምን የተገዛበትን ዋጋ አጀስት ታደርጋላችሁ፣ ኮስቱን ማለት ነው። ኮስት የተገዛበት ዋጋ። ይሄን ለማድረግ አሴት ቡክ ቫሊ ማለት አሁን ያለው ዋጋ ዲፕሪሲዬሽን ተቀንሶ እናንተ ላይ እጃችሁ ላይ አሁን ያለው ዋጋ ሲባዛ ከረንት ኢንፍሌሽን ኢንዴክስ ሲካፈል ለቤዝ ይር ኢንፍሌሽን ኢንዴክስ። ከረንት አሁን ያለው ኢንፍሌሽን ኢንዴክስ እንግዲህ በየጊዜው ገንዘብ ሚኒስቴር በሚያወጣው የኢንፍሌሽን ገንዘብ ሚኒስቴር ለገቢዎች በሚልከው የኢንፍሌሽን ኢንዴክስ መሰረት በየወሩ በሚልከው በዛ መሰረት ምን ይደረጋል? ካልኩሌት የሚደረግ ቤዝ ይር ኢንፍሌሽን ማለት ኦልሞስት 100% ኦልዌይስ የሚሆነው ቤዙ ለዚህ ለከረንት ኢንፍሌሽን ኢንዴክስ መነሻ የሚሆነው ማለት ነው። ስለዚህ እንዴት ነው የሚሰራው? በጣም ቀላል ስለሆነ በካልኩሌሽን ስንሰራው በጣም ግልጽ ይሆንላችኋል። እስከ መጨረሻው አብራችሁን ቆዩ። ስለዚህ ልክ ይሄን ካገኘን ቀላል ነው ማለት። ስለዚህ ካፒታል ጌን ታክሱን እንተማር። ይሄ ካፒታል ጌን ኦልሬዲ እነዚህን ሰርተን እነዚህ ነገሮች አግኝተን ካወቅን ካፒታል ጌን ታክስ ጌን ካወቅን የተገኘውን ጌን በመማባዝ ነው በታክስ ሬቱ። ታክስ ሬቱ ደግሞ በስንት ፐርሰንት ነው? 15% ቢልዲንግ ስለሆነ ማለት ነው። ያ ማለት ነው ቢልዲንግ ነው ወይም ክላስ ኤ ነው እየሰራውላችሁ ያሉት ማለት ነው። ኢሙቬብል ፕሮፐርቲዎችን ማለት ነው። ሆኖ የምን የቢልዲንግ ሊሆን ይችላል ህንፃዎች ሊሆኑ ይችላሉ ወይ ደግሞ ሌላ ቅድም እንደነዚህ ያልኩ ፔትሮሊየም ማይኒንግ ራይቶችን በተመለከተ ማለት ነው። እሺ ቀጥታ ወደ ካልኩሌሽናችን ከመግባታችን በፊት እስቲ አንድ በአንድ እንያቸው። አንድ በአንድ ምንድነው እያንዳንዱ ዲቴል ካላወቃችሁ ምን ማለት ነው የሚለውን ነገር ካልኩሌሽኑ ላይ በጣም ስለምትሳሰቱ ቀጥታ ወደ ካልኩሌሽን ከመሄዳችሁ በፊት መጀመሪያ አኩዚሽን ወይ ኢኒሻል ኮስት ሲባል ምን ማለት ነው? ሀብቱ የተገኘበት ወይ የተገዛበት ዋጋ ሲባል ህንፃው የተገዛበት ዋጋ ስንል ምን ማለት ነው?
ይሄን ዲተርማይን ማድረግ መቻል አለባችሁ መጀመሪያ ኢኒሻል ኮስቱ ማለት ነው። ኢኒሻል ኮስቱ ካልኩሌት ሲደረግ እንዴት ነው የሚደረገው? ፐርቼስ ፕራይስ የተገዛበት ህንጻውን እናንተ ሄዳችሁ የገዛችሁበት አለ። ለምሳሌ 50 ሚሊዮን ብር ልገዙ ይችላልላችሁ። ፐርቼስ ፕራይስ ነው የገዛችሁበት። ከዛ በኋላ ግን ለህንጻው ከከፍተን ካላችሁ ሌጋል ፊ ልትከፍሉ ይችላሉ። ሌጋል ለህግ አገልግሎት የከፈላችሁት ክፍያ ሊኖር ይችላል። ሬጅስትሬሽን ኮስት የመዝገባ እነዚህን ኮስቶች ምን ውስጥ ነው የሚካተተው? እንደ አኩዚሽን የመግዣ ዋጋ ተደርጎ ነው እንጂ ለሰውየው ቀጥታ የከፈላችሁት ያን ህንጻ ስገዙ የከፈላችሁት ኮስቱ ብቻ አይደለም ፐርቼስ ፕራይስ ተብሎ ወይም ኢኒሻል አኩዚሽን ኮስት ተብሎ የሚወሰደው ማለት ነው። ትራንስፈር ታክስ ካለ እነዚህ ነገሮች ሁሉ ምን ያካተተ ነው? ምን የሚባል አኩዚሽን ወይም ኢኒሻል ኮስት ሀብቱ የተገኘበት ወይም የተገዛበት ዋጋ ቢልዲንግ የተገዛበት ዋጋ ስንል የነዚህንም ኮት በጠቅላላ ያካተተ ነው ማለት ነው ትርጉሙ ማለት ነው። ስለዚህ ሀብቱ የተገኘበት ወይም የተገዛበት ዋጋ ማለት ለሀብቱ የተደረገውን ወጪ ጨምሮ ያለውን ሙሉ ምን ያደረገ ነው ያካተተ ነው ማለት ነው ትርጉሙ። ስለዚህ ኢኒሻል ኮስት ወይም ሀብቱ የተገዛበት ዋጋ ሲባል ዝም ብሎ ለሰውየው መጀመሪያ የከፈላችሁትን ብቻ አድርጋችሁ እንዳታስቡ። ሌላው ቅድም እንዳነሳ ነው ቡክ ቫልዩ ዲተርማይን ቡክ ቫልዩ ማለት የሀብቱ የተጠራ የመዝገብ ዋጋ። አሁን የዛሬ 10 ዓመት የገዛችሁት ቢልዲንግ ዛሬ ላይ ዲፕሪሲዬሽን እየሰራችሁ ስለምትሄዱ በተለይ ነጋዴ ግብር ከፋዮች ከሆናችሁ ቡካችሁ ላይ ምንድነው ሂሳብ መዝገብ አቅራቢ ከሆናችሁ የግዴታ ምን እያደረገ ህንጻውን እናንተ እንደ እየተጠቀማችሁበት ስለሆነ ዲፕሪሲዬሽን እየሰራችሁ እንደምትሄዱ ይታወቃል። ስለዚህ ዛሬ ላይ ከ10 ዓመት በፊት የተገዛ ቢልዲንግ ዛሬ ላይ ያለው ትክክለኛ የህንጻው ቡክ ቫልዩ ሀብቱ የተጣራ የመዝገብ ዋጋ ነው የሚባለው ማለት ነው። እሱን ለማግኘት ምንድነው የምትደረግ? ቡክ ቫልዩ ሲቀነስ አኩዚሽን ኮስት ማለት ቅድም እንደነገርኳችሁ ኢኒሻል ኮስት ወይም መግዣ ዋጋ ማለት ነው። ቅድም ቁጥር 1 ላይ ያነሳነው ነጥብ ማለት ነው። ሲቀነስ አኩሙሌትድ ዲፕሪሲዬሽን ማለት ህንጻው ከ10 ዓመት በፊት ገዝታችሁ ከሆነ ለ10 ዓመት አኩሙሌትድ ዲፕሪሲዬሽን ሰሩ ሂሳብ መዝገባችሁ ላይ ስታቀርቡ ከነበራችሁ እሱን ስቀንሱ ምን የሚገኘው ቡክ ቫልዩ ወይ ቀጥታ ልክ ሲሸጡ እናንተ ባላንስ ሺት ላይ ያለችዋ የምናችሁ የአሴታችሁ ወይም የቢልዲንጋችሁ ዋጋ ማለት ናት። ቡክ ቫልዩ ምንላት ማለት ነው። ስለዚህ ነጋዴ ግብር ከፋይ ከሆናችሁ ምንድነው ብዙ ጊዜ ሂሳብ ባላንስ ሺት ላይ እሺን ዋጋ ስለምታገኙ ቡክ ቫልዩ ማለት ነው የሚለውን ማወቅ ያስፈልጋል። ይሄ ሁሉ ካልኩሌሽኑ ላይ ወይ ደግሞ ሂሳቡን ስንሰራ ስለሚያስፈልገን ነው። ሌላው አጀስት ኦፍ ኢንፍሌሽን አጀስት መደረግ አለበት። የደገምኩት ነው በረምብ አድርጌ የቅድሙ ማለት ነው። ለምንድነው በረምብ እንድትረዱልኝ ስለፈለኩ ማለት ነው። ኢንፍሌሽን የግዴታ ነሰርሊ አጀስት መደረግ አለበት። አኩዚሽን ኮስት ማለት የመግዣ ዋጋ ብለን አይደለም የተገዛበት ዋጋ ምን መደረግ አለበት? በኢንፍሌሽን ፋክተር አሁን ላይ ዋጋው በጣም ስለሚጨምር የዛን ትክክለኛ አሁን ላይ ያለውን በኢንፍሌሽን ፋክተር ባይጨምር ኖሮ የሚመጣውን ዋጋ ማግኘት ስለሚያስፈልግ እሱ ምን መደረግ አለበት? ኢንፍሌሽኑ አጀስት መደረግ አለበት። አለዛ ግብር ከፋይ የሚከፍለው ታክስ እጅግ በጣም የተጋነነ ስለሚሆን ማለት ነው ግለሰቡ በጣም ስለሚጎዳ ነው ይሄ ኢንፍሌሽን ፋክተር የግዴታ አጀስት የሚደረግበት ዋነኝነት አስፈላጊ የሆነበት ምክንያት ማለት ነው። ስለዚህ ፎርሙላው ቅድም ያስቀመጥነው ነው። እሱን በየአጀስት ያደረገ ኢንፍሌሽን ግን አንድ መሰረታዊ ፖይንት አዋጁ ላይ አብዛኛው ሰው የሚሳሳተው ነገር ምንድነው? ኢንፍሌሽን አጀስትመንት ሲሰራ የሚሰራው በምንድነው? በቡክ ቫልዩ ነው እንጂ በአኩዚሽን ኮስቱ አይደለችም። አጀስት የምታደርጉት በቡክ ቫልዩ አሁን ባለው የተጣራ ቡክ ቫልዩ መዝገብ ዋጋዋ ላይ ተነስቶ ነው የሚለው አዋጁ በግልጽ የሚያስቀምጠው ማለት ነው። አዋጁ ላይ መመሪያው ላይ አለ። ስለዚህ አጀስት ኮስት ስንሰራ እንዴት ነው? አሁን አኩዚሽን ኮስቱን እናውቀዋለን። ስለዚህ አኩዚሽን ኮስትን ካወቃችሁ አኩዚሽን የመግዣ ዋጋን ካወቃችሁ መግዣ ዋጋ ሲቀነስ አኩሙሌሽን ዲፕሪሲዬሽን ምን ሰጥቷችኋል? ቡክ ቫልዩ ሰጥቷችኋል። በጣም ቀላል ነው፣ ችግር የለውም። በምሳሌ ሳሳያችሁ ወረም ስለሚገባችሁ እስከ መጨረሻው አብራችሁን ቆዩ። ስለዚህ አሁን ቡክ ቫልዩ የተጣራው የአሴቱ የቢልዲንግ ዋጋ ታወቀ ሲባዛ በስንት አባዛላችሁ? በከረንት ኢንፍሌሽን ኢንዴክስ። ይሄን ከየት ነው የምታገኙት? ይሰጣል ገቢዎች መስሪያ ቤት አለ ወይም እናንተ ማግኘት ትችላላችሁ የትም ቦታ ማለት ነው። ስለዚህ ከረንት ኢንፍሌሽን ለምሳሌ 2015 ላይ 2014 ላይ 2016 ይለያያል። ስለዚህ አመት ስለሚ ከረንት አሁን ያለው ኢንፍሌሽን ኢንዴክስ ስንት ነው ሲካፈል ዘ ቤዝ ይር ኢንፍሌሽን ኢንዴክስ ስንት ነው የሚለውን ነገር በመጠቀም ምን ታገኛላችሁ? ትክክለኛ አጀስት ቢደረግ ያለውን ኮስት ማግኘት ይቻላል ማለት። ይሄ አጀስትመንት ካልተሰራ የሻጩ የሚከፍለው የካፒታል ጌን በጣም የተጋነነ ስለሚሆን ብዙ ጊዜ የመጎዳት ነገር ስለሚገጥም እሷ ላይ ብዙ ሰዎች ይዘላሉ። እሷን ማወቅ ያስፈልጋል። ሌላው ምንድነው? ሴልስ ፕራይስ የመሸጫ ዋጋ ላይ ማለት ነው። ብዙ ጊዜ ምንድነው የተሸጠበትን ብቻ ነው ካልኩሌት የሚደረገው። ነገር ግን ኢምፕሩቭመንቶች ካሉ ምን መደረግ አለበት? ከነዚህ ላይ መቀናነስ አለበት። ሴልስ ፕራይስ ማይነስ ሴሊንግ ኤክስፔንሶችን በጠቅላላ ማለት ነው። ዳይሬክት ኤክስፔንዲቸር ሪሌትድ ቱ ኢምፕሩቪንግ ዘ ፕሮፐርቲ ኦፍ ዘ ቫልዩ ካለ እነዚህ ነገሮች መቀነስ መቻል አለባቸው ማለት ነው። ሌላው ምንድነው?
መጨረሻ ላይ ካፒታል ጌኑን ምን ማድረግ ነው ካልኩሌት መቀደም እንደነገርኳችሁ ካፒታል ጌን ለማድረግ ኔት ሴልስ ፕራይስ ሲቀነስ አጀስት ኮስት ኔት ሴልስ ፕራይሳችሁን አግኝታችኋል አጀስት ኮስት አግኝታችኋል ስለዚህ ካፒታል ጌናችሁን የጠራ ትርፋችሁን ከዛ ንብረት ሽያጭ አወቃችሁ ማለት ነው የመጨረሻው አፕላይ ዘ ታክስ ሬት ታደርጉ ምንድነው ኢትዮጵያን ታክስ ፕሮክላሜሽን ስፔሲፋይስ ዘ ፍላት ታክስ ሬት ነው የሚጠቀመው ፎር ዘ ካፒታል ጌን ኦን ዘ ኢሙቬብል ፕሮፐርቲዎች ላይ ፍላት ታክስ ሬት ነው ተመሳሳይ ነው ማንኛውም መጣ ካፒታል ጌኑ 10 ሺህ ሆነ 100 ሺህ ሆነ 100 ሚሊዮን ሆነ 10 ሚሊዮን ሆነ የምንጠቀመው ፍላት ታክስ ሬት ነው ፍላት ታክስ ሬት ማለት ተመሳሳይ ለሁሉ ማለት ነው ያ ማለት 15% ነው ለቢልዲንግ ቅድም እንደነገርኳችሁ ስለዚህ 15%ን አፕላይ ማድረግ ነው ማለት ነው ያችን መልቲፕላይ ዘ ካፒታል ጌን ባይ ዘ ታክስ ሬት ቱ ጌት ዘ ታክስ ሊያቢሊቲ የምትለዋን ተጠቀመ ሲቀጥታ ወደ ኤግዛምፕሎች እንሂድ አሁን ያየናቸው ነው እንደግማችሁ በኤግዛምፕል ሲሆን በ5 ሚሊዮን ቢልዲንግ ገዛችሁ ኤንድ ቢልት ኮመርሻል ቢልዲንግ ኦን ኢት ፎር 60 ሚሊዮን ብር ምን አደረጋችሁ 5 ሚሊዮን ብር በጣም ትንሽ ህንጻ ቦታውን ሰፊ ቦታ ገዛችሁና ህንጻ ያለበትን ማለት ነው ወይ ሆነችን ቢልዲንግ ያለችባትን ከዛ በኋላ በ60 ሚሊዮን ብር ምን አደረጋችሁ ኮመርሻል ቢልዲንግ ገነባችሁ ስለዚህ አሁን የህንጻ ዋጋ ስንት ሆነ ማለት ነው ቅድም በተነጋገረው መሰረት የህንጻ ዋጋ 5 ሚሊዮን አለ ፕላስ 60 ሚሊዮን አለ 65 ወደ 65 ሚሊዮን ገባ ማለት you have been claiming depreciation on the building while declining your tax for the last 3 years እናንተ ህንጻውን እንግዲህ ከ3 አመት በኋላ ነው ልሸጡ ያሰባችሁት ወይ ደግሞ ከ3 አመት በኋላ ልሸጡ መጣችሁ ማለት ነው ኦልሞስት ከ60 ሚሊዮን ብር ገነብታችሁ ጨርሳችሁ ከ3 አመት በኋላ ወደ ሽያጭ ልቀርቡ ስትሉ ለነዛ 3 አመታት ውስጥ ምን አደርጋችሁ ነበር ዲፕሬሲዬሽን ምን ያደርጋችሁ ነበር እየቀነሳችሁ ነበር በቢልዲንጉ ማለት ነው በ100 ሚሊዮን ነው እንግዲህ ልሸጡ ያሰባችሁት ወይ ደግሞ የተሸጠው ህንጻው ማለት ነው በ100 ሚሊዮን ተሸጠ ሴሊንግ ኤክስፔንስ በ100 ሚሊዮን ሲሸጥ ሴሊንግ ኤክስፔንስ ወጪ ምን ያላወጣችሁ ወደ 100 ሺህ ብር ህንጻውን ለመሸጥ የተለያዩ ወጪዎችን አወጣችኋል ማለት ነው ስለዚህ ሌላ ደግሞ ጊቭን የተሰጠው ሌት አሲዩም ዘ አኩሙሌትድ ዲፕሬሲዬሽን ኦቨር ዚስ ይር አኩሙሌትድ ዲፕሬሲዬሽን ማለት 9 ሚሊዮን 750 ሺህ ብር ማለት ነው እንግዲህ 65 ሚሊዮን ብር ፈጅቷል እዚህ ጋር 65 ሚሊዮን ብር ከፈጀ በኋላ ዲፕሬሲዬሽን 3 አመት ሲሰራ አጠቃላይ ዲፕሬሲዬሽኑ በስትሬት ላይን ሜተድ በ5% ሲሰራ ወደ 9.7 ሚሊዮን አካባቢ ዲፕሬሲዬሽን የመጣበት ሁኔታ ስላለ እሱን አሲዩም ተሰጥቷቸዋል ጥያቄው ላይ እንደዚሁም ደግሞ ሰፖዝ ዩ ኦልሶ ሜድ ኢምፕሩቭመንት ዘ ቢልዲንግ ዊዝ እንግዲህ በተለያየ ጊዜ ኢምፕሩቭመንት ደግሞ 200 ሺህ ህንጻውን ለጥገና ለምናምን ያወጣችሁ 200 ሺህ አካባቢ ያለ ጊቭን የግዴታ የሰጣችሁ ያው ዘ ቤዝ ኢየር ኢንፍሌሽን ኢንዴክስ 100 ሲሆን ዘ ከረንት ኢንፍሌሽን ኢንዴክስ ደግሞ 150 ነው 150 ነው ማለት ነው የተሰጠው ሬት እንትኑ ማለት ነው ኢንዴክሱ ማለት ነው ስለዚህ አሁን ምኑ ታውቋል የአኩዚሽን ፕራይሱ ታውቋል የመሸጫ ዋጋ ታውቋል ሴሊንግ ኤክስፔንሳችሁን አውቃችኋል ዲፕሬሲዬሽን አማውንቱን አውቃችኋል ኢምፕሩቭመንት ለቢልድ ምን ያህል ላውጣችሁ አውቃችኋል ስለዚህ አሁን ምን ተጠየቀ ካፒታል ጌኑን ካልኩሌት ማድረግ ያስፈልጋል ካፒታል ጌኑ ምን ያህል ነው የሚለውን ካለው ማለት ነው ከሌለ መክፈል ግዴታ የለበትም ካፒታል ሎስ ነው የሚኖረው ማለት ነው ስለዚህ ካፒታል ጌን ካለ ደግሞ ካፒታል ጌን ምን አለ ታክስ አለ ቢልዲንግ ስለሆነ 15% አይደለም ስለዚህ ቀጥታ እስቲ ወደ ካልኩሌሽኑ ኒድ ቅድም እንደነገርኳችሁ መጀመሪያ የምታደርጉት ነገር ምንድነው ዲተርማይን ዘ አኩዚሽን ኮስት ማለት ቅድም እንደነገርኳችሁ የመግዣ ዋጋ አኩዚሽን ኮስቱን ማወቅ አለባችሁ የተገዛው 5 ሚሊዮን ምን አደረገ ለቦታውና ትንሽ ህንጻ ነበር የገዛው ከዛ 60 ሚሊዮን ደግሞ ቢልዲንግ ኮመርሻል ቢልዲንግን ሲሰራ ያወጣው አጠቃላይ እንትን ነው ስለዚህ የህንጻው አኩዚሽን ኮስት ተብሎ የሚወሰደው ስንት ነው 65 ሚሊዮን ነው ኢትዮጵያ ብር ማለት ነው ስለዚህ ሁለተኛ ደግሞ ምንድነው የምታደርጉት አሁን መግዣ ዋጋችን አውቀናል መግዣ ዋጋችን ከዛ ምን መደረግ አለበት ይሄ በዚህ አሁን ቀጥታ 100 ሚሊዮን ስለሰጠ 100 ሚሊዮን ሲቀነስ 65 ሚሊዮን ብታደርጉ ሰውየው በጣም ከፍተኛ ታክስ ሊከፍል ነው ስለዚህ ምን መደረግ አለበት ከ3 አመት በኋላ የሸጠ ስለሆነ የሰውዬ ከ3 አመት በኋላ ያለው ኢንፍሌሽን ኢንዴክሱ ምንድነው የሚለውን ኦሬዲ ስለሰጠን አጀስት እናደርጋለን ማለት ነው አጀስት እናደርግ እንዴት ነው የምናደርገው ቅድም እንደነገርኳችሁ ኢንፍሌሽን በምን መልኩ ነው አጀስት የሚደረገው በቡክ ቫልዩ ነው ቡክ ቫልዩን ለማግኘት ደግሞ ምንድነው የምታደርጉት የአኩዚሽን ኮስት ሲቀነስ አኩሙሌትድ ዲፕሬሲዬሽን የግዴታ መሰረት አለበት ማለት ነው ስለዚህ አጀስትድ ኮስት ቡክ ቫልዩ ከታወቀ በምን እንደምታባዙት ከረንት ኢንፍሌሽን ኢንዴክስ ሲካፈል ለቤዝ ኢየር ኢንፍሌሽን ኢንዴክስ ይሄ ሁሉ ሰጥቶናል አሁን እኛ ቡክ ቫልዩአችን ለማወቅ ቀላል ነው ቡክ ቫልዩአችን 65 ሚሊዮን ማለት የተገዛበት ይሄ ብር ማለት ነው ሲቀነስ ዲፕሬሲዬሽን ደግሞ 3 አመት ቅድም ጊቭኑ ላይ ስንት አለ 9.7 ሚሊዮን ወይም 9 ሚሊዮን 750 ሺህ ብር አለ ቡክ ቫልዩ አኩሙሌትድ ዲፕሬሲዬሽን በ3 አመት ውስጥ አጠቃላይ ዲፕሬሲዬት ያደረገው ህንጻው ይሄን ያህል አማውንት ነው ስለዚህ አሁን ላይ በትክክል የህንጻው ዋጋ የተገዛበት ተብሎ ቢታሰብ አሁን ያለው ዋጋ 55 ሚሊዮን 250 ሺህ ብር ነው ማለት ነው የህንጻው 100 ሚሊዮን ቢሸጥም የህንጻው ትክክለኛ ቡክ ቫልዩ 55 ሚሊዮን 250 ሺህ ነው ነገር ግን 55 ሚሊዮን 250 ሺህ ማለት በድሮ
ሂስቶሪካል ኮስት በድሮ ዋጋ ተሰርቶ ነው። ምን አልተሰራም? ኢንፍሌሽን ኢንዴክስ አልተሰራም። ስለዚህ አጀስትመንት ያስፈልገው ለዛ ነው። አሁን ቡክ ቫልዩአችን ሰላወቀን፣ ይሄ ቡክ ቫልዩአችን ይሄው 55 ሚሊዮን ሰላወቀን፣ እሷን አስገብተን ሲባዛ ከረንት ኢንፍሌሽን ስንት የተሰጠን 150 ነው ሲካፈል ቤዝ ይር ኢንፍሌሽን ኢንዴክስ ደግሞ 100 አለ። ስለዚህ እሱን ስታባዙ ስንት ይሰጣቸው? አጀስትድ ኮስቱ 82 ሚሊዮን 875 ሺህ ብር ይመጣል ማለት ነው። ስለዚህ በትክክል 55250 ሺህ ቡክ ቫልዩ ላይ ቢያሳይም በኢንፍሌሽን ኢንዴክስ ምክንያት ግን ምን ሆኗል? ይሄ ህንጻ ወደ 82875 ሺህ ብር ኮስቱ ተጠግቷል ተብሎ አጀስትመንት ይሰራል ማለት ነው። አሁን ሰውየው ከ100 ሚሊዮን ቀጥታ ከዚህ ቀንሳችሁ ከዚህ ብትቀንሱበት የሚከፍለው ታክስ ከፍ ይልበታል። ከዚህ ሲቀንስ ግን ትንሽ ዝቅ ይላል፣ ምክንያቱም ገቢውም ስለሚያንስ ማለት ነው። ለዛ ነው አጀስትመንት የሚያስፈልገው ኢንፍሌሽን፣ አለዛ በጣም ብዙ ሰዎች በጣም ስለሚጎዱ ማለት ነው። ስለዚህ ሌላ ደግሞ ምንድነው ኢምፕሩቭመንቶች ካሉ እነዛን ነገሮች ምን ማድረግ ያስፈልጋል? አድ ማድረግ ያስፈልጋል። አሁን ኢምፕሩቭመንቶች ነበሩ ስንት 200 ሺህ ኢምፕሩቭመንት ስለተደረገ እሱ ላይ ኮስት ነው ማለት ነው። ህንጻውን ኢምፕሩቭ ለማድረግ ወይ ደግሞ ለመጠገን የሆነ ነገር አውጥቷል ሰውየው። ስለዚህ 200 ሺህ ብር አውጥቷል ብሎ ጊቨናችን ላይ ጥያቄው ላይ ማለት ነው። ስለዚህ 200 ሺህ ብር ያወጣውን 200 ሺህ ብር ለኢምፕሩቭመንት ያወጣ ስላለ እዚህ ላይ አጀስትድ ኮስት ላይ ሲደምሩ ትክክለኛ አጀስትድ ኮስት 83 ሚሊዮን 75 ሺህ ብር ይመጣል ማለት ነው። ስለዚህ ምኑ ተገኘ ማለት ነው? አሁን አጀስትድ ኮስታችንን አወቅን ማለት ነው። አሁን ምናችን ተሰጥቶናል? ሴሊንግ እንትናችንም ተሰጥቶናል። የካልኩሌት ሴልስ ፕራይስ የሸጥንበት ዋጋ ደግሞ ለማግኘት ምንድነው ኔቷ ማግኘት አለበት። ኔት ሴልስ ማለት የተጣራቸው ማለት ነው። ምንም እንኳን ሰውየው 100 ሚሊዮን ቢሸጥም ሴሊንግ ኤክስፔንሶችን ስላወጣ ሴልስ ፕራይሱ ስንት ነበር? 100 ሚሊዮን አይደለም? ከ100 ሚሊዮን ሲቀነስ ሴሊንግ ኤክስፔንስ 100 ሺህ ብር ወጥቷል። ስለዚህ ትክክለኛ ይሄ ሰው የኔት ሴልስ የሸጠው በስንት ነው? 99 ሚሊዮን 900 ሺህ ነው የሸጠው ማለት ነው። አሁን ምን ተገኘ? የሸጠበት ዋጋ ተገኘ። አሁን ህንጻው በትክክል ያለበት ኮስቱ ታወቀ። ስለዚህ ይሄ ነበር ንብረቱ ተብሎ ነው የሚታሰበው። የንብረቱ ዋጋ በትክክለኛ ሲሸጥ የነበረው ዋጋ በተገዛበት ዋጋ ሲታሰብ ይሄ ነው ማለት ነው። ስለዚህ የገዛበት ዋጋ ተብሎ የሚታሰበው እቺኛዋ ናት ማለት ነው። ስለዚህ ከዚህ ይሄን ስትቀንሱ ምን ታገኛላችሁ? ካፒታል ጌኑን ይገኛል ማለት ነው። አሁን ጌን ያልኩት ኦልሬዲ ያው ጌን ስለሆነ ነው። ኔት ሴልስ ፕራይስ ሲቀነስ አጀስትድ ኮስት ታደርጉ ካፒታል ጌን ይሰጣችኋል። ያ ማለት ኔት ሴልሳችን ስንት ነው ያገኘነው? 99 ሚሊዮን 900 ሺህ ነው። ሲቀነስ አጀስትድ ኮስታችን 83 ሚሊዮን 075 ማለት ነው። ስለዚህ ከዚህ ላይ ስንት ሰው ያተርፈዋል ማለት ነው? ከዚህ ህንጻ ላይ 16 ሚሊዮን 825 ሺህ ብር። እንግዲህ ይሄን ሁሉ ሲሰራ ኢንፍሌሽኑን ካልኩሌት ተደርጎ ሴሊንግ ኤክስፔንሶችን ቀንሰን አኩሙሌትድ ዲፕሬሲዬሽኖችን ቀንሰን እነዚህ ብዙ ጊዜ የሚረሱት በተለይ ኢንፍሌሽን ኢንዴክስ በጣም ብዙ ሰዎች የመርሳት ነገርም ስላለ ማለት ነው። ስለዚህ እነዚህ ነገሮች ከተሰሩ በኋላ ቀጥታ ምንድነው ጌኑ ከታወቀ ያገኘውን ነገር አወቅ ነው። 16 ሚሊዮን ካወቀን ምንድነው የዚህ ቢልዲንግ ስለሆነ ካቴጎሪ ኤ አይደለም። ካቴጎሪ ኤ ደግሞ በታክስ ሬቱ ስንት ነው ብያችኋል? 15% ቅድም ስንነሳ ያልነው ማለት ነው። ስለዚህ እሱን ቀጥታ ምን ማድረግ ነው? ማባዛት። ሰውየው ታክስ ላያቢሊቲው የካፒታል ጌን ታክሱ ስንት ነው ማለት ነው? 16 ሚሊዮን 825 ሺህ ባዛ በ0.15 ወይም 15% ስታባዙት 2 ሚሊዮን 523750 ብር ለመንግስት የሚከፍለው ምን ይሆናል ማለት ነው? ካፒታል ጌን ይሆናል ማለት ነው። ይሄ የካፒታል ጌን እንግዲህ በዚህ መልኩ ታክስ ላያቢሊቲው በዚህ መልኩ ካልኩሌት የሚደረግ ቢሆንም ምናልባት ግብር ከፋዩ የካቴጎሪ ኤ ወይ ደግሞ ካቴጎሪ ቢ ሲም ሊሆን ይችላል ግብር ከፋይ ከሆነ ይሄ ሰውዬ ከሌላ ዘርፍ ወይም ሌላ እንትን ካለው እንደገና ተጨምሮ ደግሞ የሽያጩ ወደ ምን ይደመራል? ወደ ስኬጁል ሲ ወይ ስኬጁል ቢ ካለው እዛ ላይ ተደምሮ ታክስ የሚከፍልበት ማግባል ሌላ አሰራር አለው። እሱ ደግሞ ሌላ በተመለከተ እሱንም የሚከፍልበት ሁኔታ አለ። ካፒታል ጌንን በተመለከተ ካፒታል ጌን ታክስን በተመለከተ ግን አጠቃላይ ኢትዮጵያን ታክስ የካፒታል ጌን አሰራርን የሚመለከተው ይሄን ይመስላል። በተለይ ኢሙቫብል የማይንቀሳቀሱ ንብረቶችን በዚህ መልኩ 15% ነው ታክሳቸውን ካልኩሌት ማድረግ ትችላላችሁ። ኢንፍሌሽን ኢንዴክስ ግዴታ ካልኩሌት መደረግ አለበት። ኢንፍሌሽን ኢንዴክስ ካልኩሌት ሲደረግ በቡክ ቫልዩ ነው እንጂ በመጀመሪያ በተገዛበት ዋጋ እንዳልሆነ በጣም ግልጽ አድርጎ መመሪያው ያስቀምጣል። መመሪያውን ከፈለጋችሁ ከቴሌግራም ቻናል ላይ ማግኘት ትችላላችሁ። እሱ ላይ አስቀምጥላችኋለሁ። ከዛ በተረፈ ደግሞ እነዚህ ሴሊንግ ኤክስፔንሶች ካሉ እነሱም በሴሊንግ ፕራይስ ላይ ቀንሳችሁ ማግኘት ይጠበቅባችኋል ማለት ነው። አጠቃላይ ይሄን ይመስላል እንግዲህ የክላስ ኤ የካፒታል ጌን ታክስ ሬት ታክስ አሰራር ማለት ነው። በሚቀጥለው ደግሞ ክላስ ቢ የሚባሉትን እነሱ ይለያል ከዚህ አሰራሩ። እሱ ደግሞ ኢንፍሌሽን ኢንዴክስን ኮንሲደር አያደርግም በመልኩ ይሰራል የሚለውን ነገር በኔክስት ቪዲዮ አሳያችኋለሁ ማለት ነው። ጥያቄ ያላችሁ ኮሜንት ላይ አስቀምጡልኝ። ለቀጣይ በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው ቻው።